አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ድንግል ማርያም ለዓለም መዳን እግዚአብሔር የሰጣት የእግዚአብሔር ፈቃዱ የተፈጸመባት ንጽሕት አዳራሽ ወይንም እግዚአብሔር ዓለምን ሊጎበኝ ባሰበ ጊዜ ዓለምን ሊያያት በቸርነት ሊያያት በመጣ ጊዜ አስቀድሞ ምሕረት የተደረገባት የምሕረት አዳራሽ ድንግል ማርያም ናት። የምሕረት አዳራሽ ማለት ድንግል ማርያም ናት። የምሕረት አዳራሽ ራቁት የነበረው አዳም እንደገና ተመልከቱ፣ አምላክነትን የተመኘው ስጋ አምላክ የሆነባት ድንግል ማርያም ናት። ማናት? ሰው ምን ለመሆን ነበር ቅጠል የቆረጠው? አምላክ በሉ እንጂ አምላክ ለመሆን በሉ እንጂ። ምኞታችን ተፈጸመ። እውነት ደስ ይበላችሁ። በድንግል ማርያም ምንም ያልተፈጸመልን ነገር የለም። ሰው አምላክ መሆን አልፈለገም። ሰው አምላክ የሆነው በማን ነው? በሉ በድንግል ማርያም በሉ። ቀድሞ አዳም መሬትን ይገዛ ነበር። ያ አለበቃው ብሎ አምላክነትን ፈለገ። ያንን የፈለገውን አምላክነት እግዚአብሔር ከድንግል ማርያም መጥቶ ተመልከቱ፣ ስጋዋን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ያንን የለበሰውን ስጋ የባህሪ አምላክ አደረገው። ቀድሞ ስጋችን መሬትን ይገዛ ነበር። አሁን ግን ሰማይና ምድር ይገዛ። ለዚህ ነው ሊቁ ምን አለ? አኮኑ መላእክት ይገነዩ ለሰብ፣ መላእክት ለሰው አይገዙ። እስኪ በሉ መላእክት በሉ ለማን አይገዙ? ለክርስቶስ መላእክት ሊያገለግሉት መጡ ካል እውነትም ክርስቶስ የባህሪ አምላክ ነው አለ። ተመልከቱ፣ አሁን ስጋችን ተመልከቱ ምን ሆኗል? መላእክትን የሚገዛ ሆኗል። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 52 ላይ ምን ብሎታል? አማን አማን እብለከ እምዝትሬድ ዘይአቢ እንዘይትረሃዋ ሰማያት ወመላእክት እግዚአብሔር ያድርጉ ይወርዱ አጎልዷል ማለት መላእክት ወደ ሰው ልጅ ሲወጡ ሲወርዱ ታያለ። እስኪ በሉ መላእክት በሉ ወዴት ተናገሩ እንጂ። የሰው ልጅ ሰማይ አለ? ሰማይ የሰው ልጅ አለ? የለም። ሰማይ አለ እንዴ? ሰው ልጅ መሬት ሳለ ከመሬት አለ። ከሰማይ እኮ የሰው ልጅ የለም። እና ምንድነው ያለው? ወደ ሰው ልጅ ይወጣሉ ይወርዳሉ አለው ጌታ። ምን ማለት ነው? ከዙፋኔ ተቀምጬ የሚያገኙኝ እኔኑ ነው ወደዚህም የምልካቸው እኔው ነኝ። ወደዚህ ሲመጡም የሚያገኙኝ እኔን ነው። ወደ ሰው ልጅ ሲወጡ ሲወርዱ ማለት ተመልከቱ፣ እኔ የባህሪ አምላክ ነኝ። ሰው መላእክት ወጥተው ኪሩቤል ዙፋን ላይ የሚያገኙት እኔን ነው። ሲመጡ ደግሞ እዚህ ሰው ሆኜ የሚያገኙት እኔን ነው ብሎ ልዕልናውን ነው የነገረው። ስለዚህ ተመልከቱ፣ ቀድሞ አዳም መሬትን ይገዛ ነበር። አሁን እግዚአ መላእክት ሆነ። በማን በሉ? በድንግል ማርያም በሉ እንጂ። አያችሁ፣ የሰው ሐሳቡ ተፈጸመ። የሰው ሁሉ ሐሳብ አምላክነትን የፈለገው አምላክ ሆነ። ቀድሞ የገነት አስተዳዳሪ ነበር አዳም። አሁን የአዳም ስጋ የዓለም አስተዳዳሪ አሃዚ ዓለም ነው። ተመልከቱ፣ ቀድሞ አዳም ተመልከቱ የገነትን እጽ በመብላት ይደክም ነበረ። ዛሬ ግን እኛ ተመልከቱ አማናዊ ዕፀ ሕይወት የክርስቶስን ስጋ የምንበላ ሆነናል። ቀድሞ ተመልከቱ አዳም የገነትን ወንዝ በመጠጣት ይደክም ነበር። አሁን ግን ተመልከቱ የክርስቶስን ደም የምንጠጣ ሆነናል። ቀድሞ ሰው ተመልከቱ የብርሃን ልብስ ለብሶ ይኖር ነበር። የብርሃን ልብስ ለብሶ ምንድነው መሰላችሁ? በየትበዝ ጸጋ እግዚአብሔር ሀባለው ብዙ ኃጢአት የእግዚአብሔር ጸጋ ከበዛ ኃጢአት ከበዛ ዘንድ የእግዚአብሔር ጸጋ ይበዛል። እንዴት ያለ ጥቅስ ነው! ሲበል ኃጢአት ከበዛ ዘንድ ነው የማን ጸጋ ይበዛል? ውዳሴ ማርያም አደግም ኃጢአት ከበዛ ዘንድ ነው የማን ጸጋ ይበዛል? የኃጢአት አብዛና ሞክረው ጸጋ ከበዛ ኃጢአት ሲበዛ መከራ ነው የሚበዛው። እሺ ምን ማለት ነው እንግዲህ ተመልከቱ፣ ኃጢአት ከበዛ ዘንድ እግዚአብሔር ጸጋ ይበዛል ማለት ነው። በኃጢአት የተወሰደ የአዳም የብርሃን ልብሱ ተመልከቱ እግዚአብሔር ሰው ሲሆን ክርስቶስን መልበስ ተቻለ ማለት ነው። ቀድሞ የምንለብሰው የብርሃን ልብስ ነበር። አሁን ግን ተመልከቱ ይዜን ለተጠመቅሙ ክርስቶስ አለበስክሙ የተጠመቃችሁ እናንተ ክርስቶስን ለበሳችኋል። ክርስቶስን መልበስ ሆነልን። በማን? በድንግል ማርያም። በማን ሆነልን? ይሄ በሞቴ ነገሩ እሷን የሰጠን እግዚአብሔር የተመሰገነ ይሁን፣ የተመሰገነ ይሁን። ቀድሞ በመሬት ይኖር ነበር፣ ዛሬ አስተርእዮ በሰማይ ሆነ ይላል እግዚአብሔር። መገለጥ በሰማይ ሆነ፣ አስተርእዮ በሰማይ ሆነ ማለት ተመልከቱ
ስጋ በስላሴ ዙፋን ሲገለጥ ለስላሴ አራተኛ ለቃል ሁለተኛ ሳይሆን ተዋህዶ። አስተርእዮ በሰማይ ሆነ፣ ስጋችን በሰማይ ታየ በሱራፌልና በኪሩቤል ዙፋን። ስጋችንን የባህሪ አምላክ ያደረገባት አማናዊት እመቤት ወላዲተ አምላክ ስሟ የተመሰገነ ይሁን፣ ስሟ የተመሰገነ ይሁን። ሁላችሁም እጃችሁን አውጡ። ትምህርቱ ስለማያልቅ እንዲያርገን እንጨርሰው። እግዚአብሔር ማንን ሰጠን? በሉ ድንግል ማርያምን በሉ። የኛ መዳን ለማን ፈቃዱ ነው? ንገሩኝ እንጂ አትናገሩም። የኛ መዳን የማን ፈቃድ ነው? ፈቃዱ ስለሆነ ማንን ሰጠን? ንገሩኝ። ስለዚህ ከድንግል ማርያም ተጠቅተን የምናጣው ገብቷችኋል? የምናጣው ነገር የለም። ለምን? ድንግል ማርያም ጋር ከድንግል ማርያም ስንደርስ ከማን መድረሳችን በሉ እንጂ ንገሩ። ወገኛ ሰውየውን ልብሱን ነካ ስታረግ ያቺ ሴትዮ አልሰማችኋትም? የልብሱን ዘርፍ ከዳሰስኩ ድናለሁ ብላ ልብሱን ነካ ስታረግ ዳነች። እኛ ግን ልብሱን አይደለም የምንነካው፣ መቅደሱን ድንግል ማርያም ነው። አያችኋት? ከልብሱ ዘርፍ ከደረሱ እድናለሁ ካለ ሴትዮዋ ከድንግል ማርያም ከተጠጋው እድናለሁ ማለት አለብኝ። ሰባ ሰገል የገበሩለትን ልብስ ያድናል ብላ አምና ሴትዮዋ ከዳነች 9 ወር ከ5 ቀን ልብስ ሆናው የከረመች ድንግል ማርያምን ተመልከቱ። ብነካማ እድናለሁ እንጂ አልድንም፣ እድናለሁ እንጂ ማለት እድናለሁ። ምክንያቱም ያቺ ተመልከቱ፣ ያቺ እኮ የዳሰሰችው ልብሱን ነው። እኔ ግን የምነካው የእግዚአብሔርን አካል። እሷን የሰጠን እግዚአብሔር የተመሰገነ ይሁን። ስለዚህ የሁሉ ነገር መልሳችን ማናት? በሉ ንገሩ። የጸሎት መልስ ማናት? ምንም አይኖራችሁ። ማን አላችሁ? በሉ ድንግል ማርያም አለችን በሉት። ምንም ነገር ዘመድ አይኖራችሁ። ማናት ዘመዳት? ድንግል ማርያም ዘመዳት። ድንግል ማርያም እኮ ተመልከት፣ እንደ ሰው አይደለችም። እሺ ሰው ነው ሲኖር አቶ እንትና አየው ይላል። ስታጣ ግን ሰላም ነው ጋሽ ታውቀኝ ነበር እንዴ ብሎ ይሄዳል ማለት ነው። ድንግል ማርያም ግን እንደውም ተመልከቱ፣ እንደውም ባጣን ጊዜ ያገኘናት ወዳጃችን ናት ድንግል ማርያም። ዓለም ምንም ሳይኖረው ድንግል ማርያም ኖረው እግዚአብሔር ያገኘ። ምንም ሳይኖረው ድንግል ማርያምን ያተረፈ ሰው እግዚአብሔር ያገኘ። እሷን እንድናተርፍ መድኃኒዓለም ይወዳል። እሷ ተመልከቱ በጣም ለጥቃቅናችን ነገር ሁሉ ትጨነቃለች። ለጤናችን ታስብልናለች። እውነቴን ነው። ፈውስ ትሰጠናለች። ቢርበን ልጇ ምግብ ነው። ከድንግል ማርያም ተጠቅተን ምን እናጣለን? ቢጠማን ልጇ ምንድን ነው? የህይወት ውሃ ነው። ብንራቆት ልጇ ልብስ ነው። ሀገር ብናጣ ልጇ ሀገር ነው። ፀሐይ ቢጨልም ልጇ ፀሐይ ነው። ሰላም ብናጣ ልጇ ሰላም ነው። ዝናብ ባይኖር ልጇ የዝናብ ጌታ ነው። ሰማይ ባይኖር ልጇ የሰማይ አምላክ ነው። ሰራዊት ባይኖር ልጇ የመላእክት ጌታ ነው። ከድንግል ማርያም ተጠግተን ምን እናጣለን? እስኪ በሉ ከድንግል ማርያም ተጠግተን በሉ ምን እናጣለን? አንድ ነገር ልንገራችሁ፣ ግዛታችሁን ለቃችሁ ብቻ እንዳትጓጉ። እንደዚያ ከሆነ ነው የምትከስቱት። እስኪ በሉ ግዛቴን ለቅቄ በሉ፣ ሁላችሁ እጃችሁን አውጡ። ግዛቴን ለቅቄ በሉ አልዋጋም። ምሽግ ለቆ የሚዋጋ ወታደር የመሳሪያ አራት፣ ግዛቱን ለቆ የሚዋጋ ንጉስ ቤተ መንግስቱን ያስወርሳል። ግዛትህን አለመልቀቅ፣ ድንግል ማርያምን ሳትለቅ ዓለምን ተዋጋው። ሰይጣን አያሸንፍም። ለምን? እግዚአብሔር ከእርሷ ጋር ስለሆነ። እግዚአብሔር ከአንቺ ጋር ነው ያለው እኮ ነው ቅዱስ ገብርኤል። እግዚአብሔር ከአንቺ ጋር ሊሆን ነው አላላትም? ተመልከቱ፣ እግዚአብሔር ከአንቺ ጋር ነው። ከማን ጋር ነው? በሉ ንገሩኝ። ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ፣ አንቺ ቡርክት ነሽ። እንዴት ያለ ቡርክት ነው ስንለው እንደ ልጅሽ ቡሩክነት ያለ ነው። እስኪ በሉ አንድ ጊዜ አብርሃምን እግዚአብሔር ምን አለው መሰላችሁ? የሚባርኩህን በሉ እባርካለሁ፣ የሚረግሙህን እረግማለሁ። በሞት ያፈርሰውን ልጠይቃችሁ ደግሜ አብርሃምን እግዚአብሔር ምን አለው? የሚባርኩህን የሚረግሙህን አንድ ጊዜ የሚባርኩህን የሚረግሙህን አብርሃምን የሚሳደብ እርጉም። እስኪ በሉ እርጉም በሉ። እርጉም ይሁዳ በቆመበት ይቆማል ከተባለ የእግዚአብሔርን እናት የሚሳደብ ማለት እንዴት አይገባውም? እመቤታችን እኮ የአብርሃም ተስፋው ናት።
አይደለችም እንዴ? አብርሃም ልጁን ሲሰዋ እኮ መቼ ነው ልጅን የምሰደው እያለ ይጠይቅ ነበር። ጊዜ ልጁን ሲሰደው ደግሞ ሰው የሚሆነው ከአብርሃም ልጅ። አብርሃም የሚባርክ ተመልከቱ፣ አብርሃምን የሚረግም ርጉም ዲያብሎስ በቆመበት ይቆም። አብርሃምን የሚያመሰግን ቅዱሳን መላእክት በቆሙበት ይቆማል። እንግዲያውስ እንደዚያ ከሆነ ተመልከቱ፣ ድንግል ማርያምን የሚሳደብ ርጉማን ኃጥአን በቆሙበት በግራ ይቆማል። ድንግል ማርያምን የሚያመሰግን ቅዱሳን ጻድቃን በቆሙበት በቀኝ ይቆማል። አመስግነን እንድንጸድቅ ያደረገን አምላክ የተመሰገነ ይሁን። አያችሁ፣ እሷን ስናመሰግን እንኳን እንድናለን። ልጅ አሁን ተመልከቱ፣ ይህን ብቻ ተናግሬ ልጨርስ። እስኪ ግዛትነት ሳይለቁ በሉ ምን ማለት መዋጋት በሉ እንጂ ንጉሥ የሚዘምተው ቤተ መንግስት ሊያስከብራል። ድንግል ማርያም የማን ቤተ መንግስት ናት? በሉ ንገሩኝ እንጂ። ይኸው ምን አለ መሰላችሁ፣ ሰዓት የለም ምን ላድርጋችሁ ታዲያ። ክሳድኪ ከምንድን ነው መሰላችሁ? ክሳድኪ ከመ አርማስቆስ አለና ምን አለ? እለት ሀንጻ ዲበ ተንፌዎስ አሰርቱ ምዕት ነዋየ ሀቅ ስቁል ውስጥ ይጡ እለ ያቀቡ ሰለስቱ እደው ማለት ተመልከቱ። ሶስት ኃያላን አዲኖን የውስጤ ኤልያና እንደሚጠብቋት እንደዚያች ናት፣ እንደዚያች ያለች ናት ግንብሽ አንገትሽ አለና ምን አለ መሰላችሁ? 10,000 የአዲኖን የውስጤ ኤልያና የነሱ የኃያላኑ ጦር በዛች ግንብ ውስጥ ተሰቅሏል። አዲኖን የውስጤ ኤልያና የተባሉት አብ ወልድ መንፈስ ቅዱስ ናቸው። 10,000 ጦር የተባለው የእግዚአብሔር ሰራዊት። ያቺ በየት ተከዝኗል ሲባል በቤተ መንግስቱ። እስኪ በቤተ መንግስቱ በሉ። የእግዚአብሔር ቤተ መንግስት ማለት በሉ መቤታችን በሉች። ስለዚህ እኛ ቤተ መንግስታችንን ሳንለቅ መዋጋት፣ ሰይጣንን ለማሸነፍ ድንግል ማርያምን ይዘህ ተዋጋ። ሰይጣን በዓለም ላይ ከድንግል ማርያም በቀር የሚጠላው ፍጥረት የለም። እሷን ይጠላታል። ለምን? በእሷ ታሟል፣ በልጇ ከስልጣኑ ተሽሯል። ይህ ድንግል ማርያምን ሲጠላ ይኖራል ማለት ነው። ይህ ቡሩክ እንድንሆን የቡሩክት የድንግል ማርያም ልጅ አደረገን። እግዚአብሔር የተመሰገነ ይሁን። ምሽግ ይዞ መዋጋት በሉ አንድ ጊዜ አትሉ? ምሽግ ይዞ ምሽግ ምንድን ነው? አምባ ቅጽ ምሽግ ድንግል ማርያም ዓለም ሁሉ ከጥላዋ የተጠጋ ምሽግ። ያችን ምሽግ የሰጠን እግዚአብሔር የተመሰገነ ይሁን። ከድንግል ማርያም ተጠግተን የምናጣው የለም። አባ ጊዮርጊስ እንዲህ አለ፣ ለመኮነ ሰማይ መድህ ወምድርኒ ማይረሳ ምንተ ይረስዩኒ ለማንቲ ምስሌ። እመቤታችን ሰማይ መጅ መሬት ወፍጮ ቢሆን እዚያ መካከል አጣብቀው ቢፈጁ አንቺ ከኔ ጋር ካለሽ ምን ችግር አለ? አንቺ ከኔ ጋር ካለሽ ምን ችግር አለ? ለምን? አንቺ የእግዚአብሔር እናት ነሽ። የእግዚአብሔርን እናት ከያዝ ተመልከቱ፣ እንደው ምን አለ መሰላችሁ? ከዚህ በኋላ ለተመልከቱ ወይ ውሃና ወይን ከተቀላቀለ በኋላ ውሃውንና ወይኑን መለየት እንደማይቻል እስመናሁ ተመልከቱ፣ ሰረጸ ፍቅርኪ ውስተ ልቤ እመቤቴ፣ ያንቺ ፍቅር በልቤ እንደዛፍ በቀለ። ዋይጹቅ ይሁኒ ወጻት ተመልከቱ፣ እስከ ቅጠሉም ተመልከቱ፣ ጫፉ የፍቅርሽ ጫፍ እስከ ጭንቅላት የወጣ ቅጠሉ ባፌ ብቅ ብቅ አለ። ስለዚህ ምን አላት ድንግል ማርያም? ከዚህ በኋላ አባ ጊዮርጊስ ሄደው እመቤታችን ሄደው ይችናት ማለት እንደማይቻል ያንቺ ፍቅር ከኔ ጋር ስለተዋሃደ እኔን ዓለም ምን ሊያደርገኝ ይችላል? እስኪ እኔን በሉ ምን ሊያደርገኝ ይችላል? እስኪ በሉ እኔን በሉ ሁላችሁ። ሰይጣን የሚያሸንፈው ማለት ነው ወዳጁን ጠላቱ። አትናገሩ። ሰይጣን ይወዳችኋል፣ ይጠላችኋል። ይወደናል መቼም እንደማትሉ ተስፋ አደርጋለሁ። እሺ ሰይጣን የሚጎዳው ማለት ነው ወዳጁን ጠላቱ። አታውቁም? እዚህ እኮ ነው ሰው የኔታ እዚህ አንድ ጊዜ ጉባኤ ሄደ፣ ጨርሻለሁ። ጉባኤ ሄደ አሁን የሆነ ጠንቋይ ሰውየው ቤት አምጥቶ ጠንቋይ አይደለም ሲያሳብደው እና አኮኑ ለእግዚአብሔር ነፍሴ ስማት መድኃኒት ብሎ ጥቅልል አድርጎ ወረቀቱን በቀይ እስክሪብቶ ጽፎ ባሩ ጥሎበት፣ እዚያ ሰውዬ መድረክ እያስተማርን መጣያበት። በቃ ተጠንቁሎብኛል እንግዲህ እጀም ብሏል። እንደዚህ አድርጎ ነው የመጣው፣ እንደዚህ አድርጎ ማለት ነው። እና
መምህር እያሱ እሳቸው ከሰሙ ሰውየው ከሰማ አይጣላኝም ስሙን ስላልጠራው። ከዛ እኔ እያስተማርኩ ነበር እንደዚህና እስኪ አምጡት ብዬ እዛው ላይ ግልጥ አድርጌ አየሁትና እንደው አሟል እጅህን አልኩት። አዎ እጅህ ከብዶኛል አለ። ከዛ በጣም ገረመኝና ግልጥ አድርጌ ሳነበው አኮኑ ለእግዚአብሔር ትገኝ ነፍሴ ነፍሴ ለእግዚአብሔር ትገዛለች። አየችዋል። ሰውየው በቀይ እስክሪብቶ ስለተጻፈ ታመመና አረፈ ማለት ነው። በጣም የጀለው ሰይጣን ያሸንፈናል ስለ ሰይጣን የሚያሸንፈው ጠላቱን ሳይሆን ወዳጁን። ወዳጅ የድንግል ማርያም ልጅ ከሆንክ ሰይጣን ያሸንፋል። ምክንያቱም መኑ ውእቱ ዝንቱ ዘእምዚያ ይጼው ከኔ የሚማርክ ማን ነው? ልቆራኘው የማልችለው አዲስ ስጋን የተዋ ማን ነው? በአዲስ ብርሃን በእንግዳ ብርሃን የተከበበ ዘለቂ ፎቶ ይይክ ልነካው የማልችለው እሱ እሳተ መለኮት የሆነ ማን ነው ብሎ ጥርጥሩን ያወጣው የድንግል ማርያም ልጅ ስለሆነ ሰይጣን በክርስቲያን ላይ ስልጣን የለው። እንግዲህ ሰይጣን ስልጣን ከሌለው ለምን እንዲያድላለን የምትሉ ከሆነ ሰይጣን እኛን አይጎዳል። ሰይጣን የሚጎዳው ወዳጁ ነው። እስኪ ወዳጁ ነው በሉ። ሰይጣንና መጠጥ ወዳጃቸውን ነው የሚጎዱት። ወዳጅ ሰይጣንና ማለት እስኪ የማትጠጡ ከሆነ ትሰክራላችሁ። የማትሰክሩ ከሆነ አስፋልት ተጋድማችሁ ታድራላችሁ። አታድሩ። መጠጥ እየጣፈጠ ማንን ነው የሚጎዳው? በሉ እንጂ ሰይጣን የሚጎዳ ከድንግል ማርያም ስትወጣ በእናቷ ጫጭት በእናቷ ክንፍ የታቀፈች የተያዘችን የዶሮ ጫጩት ጭልፊት እንደማይወስዳት ከድንግል ማርያም እቅፍ ያልወጣ ምዕመን ሰይጣን ሊወስደው አይችልም። በድንግል ማርያም እቅፍ ስንሆን በእግዚአብሔር ቸርነት በድንግል ማርያም አማላጅነት እንድናለን። እሷን የሰጠን አምላክ የተመሰገነ ይሁን።